ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ ተመስገን አዶናይ ከአዶናይ ጋር ሆነ እግዚአብሔር ነው ማለት ከራስ ጋር ማውራት ጀመርክ በቃ ተመለሰቻችን ከተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ ታውቂያለሽ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ ያልኩኝ ጊዜ ከዛ ደግሞ ያ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጣላኝ ያ ሁሉ ያረኩት ነገር ተረሳ ገባሽ አይደል ግን ያ ስንት የመከርኩት ምክር አለ ተረሳ ባንዲያ ሰው ሁሉ ጣላኛ ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በኔ ተገልብጠው ምን ሲሰርቡኝ ይስድ ሲሉ እግዚአብሔርን አየዋቸው እንዳለ ይጣላኝ ነገርሽ እንዳለ ደምልሽ ያው አወራቸው የነበሩ አክትረሶች ነበሩ አክተሮች ነበሩ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለግ ያለው አንፎሎ ያደረጉ እግዚአብሔርን አቃቸዋለሁ አሁን ማስታወሳቸዋለሁ ስማቸው አንዳንዶቹ ለማውራት ይሞክራሉ አላወራቸውም በኩፍ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ ግን የዛኔ አንድ አዶናይ ነበርኩ ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቶ አስቢ እስኪ በምን መሄድ ለኪ እንደሚሄዱ እነሱ እኔን ተይኝና አዎ ማዘራውን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር ከዛ ማዘር ደውላ በቃ ተጨናቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ በጣም እንደምትሰቃይ ፋዘርም አስቢ ፋዘርም ማታዩ ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ እዚህ አዲስ አበባ ሆቴል ላይ አያለሁ አዲስ አበባ አያታለሁ አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር አሁን ችግር የለውም ምንም አልፈርድም